አስመሳይነት እኮ አይደለም እስልምና አቋም እንድትይዝ የሚያደርግህ ማንነት ነው የሚገነባው የሆነ አካል ጋር ስትሄድ እየተመሳሰልክ ሌላው ጋር ስትሄድ ሌላ እየመሰልክ ላ የአቋም ሰው እንድትሆን ያደርጋል ሐቅን ከያዝ በሐቅ ትጸናለህ የሆነ ነገር ሲመጣ ወደዛ የሆነ ነገር ሲመጣ ወደዛ ፍጹም ይህ ኢማን ባህሪ አይደለም ሙእሚን አቋም ይኖረዋል ሳብት ነው ራስህ ነው ማንንም መጥቶ አይወዘውዘው አይነቀንቀው ዛሬ እኛ ጀግንነት ፌስቡክ ላይ የኛ ጀግንነት የሆነ መንደር ላይ ነው መስጊድ ላይ ነው ጀግንነት እዛ ስትሄድ ተጥመልምሎ ይወድቃል عجيب ነው والله ከባድ ነው እኮ ይሄ ጁርአ ይሄ ድፍረት ሰውን ለማውጣት ሰውን ለመስደብ ሰውን ለማክፈር እዚህ አይነት ድፍረት ኩፍ ካፍር ፊት ቆሞ ግን አንድ ሐቅን ይዞ ለመቆም መርበድበድና ባህሪያ ሴት መሆን ይታያል ይሄ ነፍስያ ባርነት ነው ከዚህ አይነት የወደቀ ስብዕና ልንወጣ ይገባናል ሙእሚን ስትሆን አቋም ይኑርህ ሐቅ ነው ትቆማለህ ባጢል ነው ትሸሻለህ ይሄው ነው ሐቂቃው ሁለት ጀነት የለ ኢማም አቡ ሐኒፋ ራፊዳዎች እነዚህ ሺዓዎቹ አግኝተዋቸው ምረጥ አሏቸው ወይ ከህይወትህ ወይ ደግሞ ከአቂዳ ወአቂዳህን ቀይር አስተሳሰብህን ወይ ደግሞ ህይወትህን ምረጥ አሏቸው ኢማም አቡ ሐኒፋ والله አሏቸው ሁለት ነፍስ በነበር ይኖሩ አንዱን እናንተ ጋር ደራደርበታለሁ ሌላውን ደግሞ መጨረሻ ያሳምርበታለሁ ያለች ነፍስ አንዲት ናት በዚህ ነፍስ አልደራደርባትም አሉ ምትፈልጉትን አድርጉ ይሄው ነው መስመሩ